ዘማሪ ኤርምያስ ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን ያርዝምልን። እኛንም ዝማሬ መላእክት ያሰማል። እልል ብላችሁ እግዚአብሔር እናመሰግናለን። ከወንድማችን ከዘማሪ ኤርምያስ ጋር በኋላ እግዚአብሔር በመመራት ያለው ካስተማርን በኋላ መልሰን እግዚአብሔር በዝማሬ እናገለግላለን። በድጋሚ ልላችሁ እግዚአብሔር እናመሰግናለን። ሳምንት ታላላቅ ጉባኤ ተዘጋጅተዋል። አሁን የእናታችን የድንግል ማርያም ዓመታዊ በዓል ስለሆነ ሁላችሁ መልእክተኞች ሆናችሁ ለስራ ባልደረቦቻችሁ፣ ለትዳር አጋሮቻችሁ፣ ለቤተሰቦቻችሁ ሁሉ በመንገር የእናታችን የድንግል ማርያምን ዓመታዊ በዓል በደንብ ለማክበር አሁን በቅርብ ጊዜ የመጡልን አባታችን በልማት በሰላም የሚታወቁት ቆሞስ መላከ ፀሐይ አባ ገብረ ሥላሴ ብዙ አጥቢያ አብያተ ክርስቲያናትን በመስራት በማስመረቅ ታላላቅ ካቴድራልን ሰርተው አስመርቀው አሁን ደግሞ ለእኛ በቅዱስ ሲኖዶስ መልካም ፈቃድ እግዚአብሔር ፈቅዶ ወደዚች ቅድስት ቤተ ክርስቲያን መጥተው መላከ ገነት አድማስ አበራ ያስጀመሩትን ልማት እሳቸው ያስቀጠሉና እንዲያበሩ እግዚአብሔር ፈቅዶ ወደዚህ ቦታ መጥተውልናል። እልልላችሁ እግዚአብሔር እናመስግን። እንግዲህ አስቀድሜ እንደነገርኳችሁ ከማክሰኞ ጀምሮ የእናታችን የድንግል ማርያምን ዓመታዊ በዓል ምክንያት በማድረግ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ያው ሳምንታዊ ጉባኤው እንዳለ ነው። ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ለአራት ተከታታይ ቀናት ታላላቅ ጉባኤ ተዘጋጅቷል። በዚህ ተገኝታችሁ ወንጌል እንድትማሩ ቤተ ክርስቲያን ቅድመ ዝግጅት እያደረገች ስለሆነ እናንተም ይህንን የእናታችን የድንግል ማርያምን ክብሯን በረከቷን ለማግኘት ከወዲሁ ዝግጅት እንድታደርጉ በቤተ ክርስቲያን ስም መልእክታችን እናስተላልፋለን። ከዚህ በመቀጠል ማስታወቂያዎችን በኋላ አጠንክረን እንነግራችኋለን። አሁን ቀጥታ የምንሄደው ወደ ዕለቱ የወንጌል ትምህርት ነው። የዕለቱን ወንጌል የሚያስተምሩን የምንወዳቸው የምናከብራቸው በዚች ቅድስት ቤተ ክርስቲያን በስብከተ ወንጌል ኃላፊነት፣ በመጽሐፍ መምህርነት፣ በትርጓሜ መምህር እንደዚሁም በሰበካ ጉባኤ ሆነው ለረጅም ሰዓት አብረው ይችን ቤተ ክርስቲያን አሁን ካለችበት ደረጃ ያደረሱ ወንድማ
እንድንሰማቸው እግዚአብሔር ለእሳቸው ርቱ ተናጋሪ አንደበትን ለእኛ ሰሚ ጆሮን አስተዋይ ልቡና እንዲሰጠን እየተመኘው ወደ ዕለቱ መምህራችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ አባ ገብረስላሴ ጎበዜ የዚሁ ታላቅ ቤተ ክርስቲያን አስተዳዳሪ፣ ክቡር መላከ ምሕረት የዚሁ ስብከተ ወንጌል ኃላፊ፣ ክቡራን ሰባክያነ ወንጌል ወንድሞቼ መምህራን፣ አባቶችና እናቶች፣ እህቶችና ወንድሞች ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን ለዛሬዋ ዕለት እግዚአብሔር በሰላም አደረሰና አደረሳችሁ። እኔ ወደዚህ ቦታ ስመጣ ሁልጊዜም ደስተኛ ሆኜ ነው የምመጣው። ይሄ ቦታ ከእናንተ ጋር አብረን የነበርንበት ያስተማርኩበት ከእናንተ ጋር ህብረት የመሰረቱበት ቦታ በመሆኑ ሁልጊዜም እንግዲህ አካል ሊለይ ይችላል፣ ግን አይለይም። ከዚህ ቦታ የሚመጡ መምህራን ሁሉ ያለውን ነገር ይነግሩኛል። እስራኤላውያን በስደት ሀገር በባቢሎን ሆነው ስለ ኢየሩሳሌም ይጠይቁ ነበር። ምን ይላሉ? ምንት ንብረታ ለዛቲ ሀገር፣ ያቺ ኢየሩሳሌም እንዴት ነው አኗኗሯ፣ ሁኔታዋ እንዴት ነው እያሉ ይጠይቁ ነበር። ለምን? ሀገራቸው የተወለዱበት እና የተገኙበት ስለሆነ ነው። ስለዚህ እኔም እዚሁ ከእናንተ ጋር አብሬ ስለነበር ሁልጊዜ ይህንን እጠይቃለሁ። ግን በሚገርም ሁኔታ ይሄ ቦታ በወንጌል ስብከቱ፣ በአስተዳደሩ፣ በልማቱ፣ በክፍለ ከተማው አንደኛ እንደሆነ ሰምቻለሁ። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ እናንተ። የትኛውም መምህር መጥቶ ስለዚህ ቦታ ላይ ሄዶ የሚናገረው የዚህን ቦታ ህዝቡ እንዴት ወንጌል እንደሚቀበል የተዘራውን አብቃይ እንደሆነ ነው የሚናገረውና ይሄንን ስሰማ በጣም ነው ብዙ ጊዜ ኩራት የሚሰማኝ። እኔ እንኳን ብዙ ጊዜ አልደከሙም። ነገር ግን ከኔ በኋላ አብረው የነበሩ እነ ቀሲስ ብርሃኑ በኋላ